አሁን ብናለቅስ ምንም ዋጋ የለውም። እኔ ደጋግሜ ተናግሬያለሁ፣ አልሰማ ብሎኝ ነው። ሙት ወቃሽ አታድርጉኝና ጓደኛዬን ለሞት የዳረገው የሚወስደው ሐሺሽ ነው። አዎ አታውቁም፣ ቤተሰቦቹ አታውቁም። ጓደኛዬ ሐሺሽ ያጨሳል አይደለም የሚባለው፣ እያኘከ ነው የሚውጠው። አዎ እናንተ ዩኒቨርሲቲ ይማራል ብላችሁ ልካችሁት፣ እሱ ግን የግብጡ አረቄ ሲያከፋፍል ነው የኖረው። በሱ ምክንያት ብዙ ወጣቶች አልቀዋል። እኔም ማዝነው በየክፍለ ሀገሩ ለወለዳቸው ልጆች ነው። አዎ አታውቁም። እኔ እስከማውቀው እስካለኝ መረጃ ከ14 ብሔሮች ልጅ አለው። ጓደኛዬ ዓላማው ትልቅ ነበር። ዓላማው በልጆቹ ምክንያት ኢትዮጵያን ማስተሳሰር ነበር። አልተሳካም፣ በአጭር ቀረ። እኔ ከዚህ በላይ ስለ ውዱ ጓደኛዬ መናገር አልችልም። ብዙ ነበረኝ የምናገረው፣ ግን አልችልም። ሙት ወቃሽ መሆን አልፈልግም። በመጨረሻ እያጣጣረ አንድ ቃል ያስገባኝ አደራ አለ። ድንገት ስትቀብሩኝ፣ ድንገት ከሞት ብነሳ እንኳን እንዳይርበኝ የጫት ማሳ ውስጥ ነው ቅበሩኝ አለው። ይህንን በማድረግ እንተባበረው ጓደኛዬ እንጂ እኔ አልችልም። ጓደኛዬ ሁሌም ሌብነት በልቤ ይኖራል። ምን ያልዘረፈው ነገር አለ? ዩኒቨርሲቲ እየተማርን የዩኒቨርሲቲውን መቀመጫዎች ሸጧቸው፣ እኛ መሬት ላይ ሆነን ነው ተምረን የተመረቅ ነው። አረ የሱ ነገር እኔ ሙት ወቃሽ መሆን አልፈልግም። በቃ ጓደኛዬ